በከመ ምሕረትከ ልጆች የማርያም ልጆች የሚባሉት እነማን ናቸው? መናፍቃን በሚያነሱት ሐሳብ ላይ ቤተክርስቲያን መልስ እንዳለት አስረግጠን መናገር ስለምንፈልግ ነው። ከዚህ በኋላ ሌላኛውን ደግሞ ሶስተኛውን ጥቅስ ስንመለከት በትንቢተ ሕዝቅኤል ምዕራፍ 44 ቁጥር 4 ቁጥር 1 ላይ ወደ ምስራቅ ወዳለው ወደሚመለከተው በስተውጪ ወዳለው ወደ መቅደሱ አመጣኝ ይላል። በየት በኩል? በምስራቅ በኩል ወዳለው። በደቡብ አላለም፣ በሰሜን አላለም፣ በምስራቅ በፀሐይ መውጫ በኩል ወዳለው በር አመጣኝ። ያ በርም ተዘግቶ ነበረ ይላል። ምን ሆኖ ነበረ ይላል? ተዘግቶ ነበረ ይላል። እግዚአብሔር ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታል፣ ለዘላለም ተዘግቶ ይኖራል አለ። በታሪክ ከምታውቁት በኢየሩሳሌምም በሌሎችም ሀገራት በአውሮፓ በእኛ ሀገርም ጌታ ገብቶበት ያልተከፈተው በር የምታውቁት ካላችሁ ዋቀዮ በልበላ ኢኒ ኬሰ ሴኔ ጩፈሜ በረበራ እንጅራቱ raajii Hisqeel boqonnaa 44 lakkoofsa gubbaa gaafa ilaaltan balbala gara bahaatiin jiru na fide jedha. Balballi kun Kiristoos uumaa Waaqayyo kan ta'e keessa seenee ture. Amma garuu bara baraan immoo waan Kiristoos keessa seeneef cufamee jiraata, bara baraan cufaa ta'aa jedhe. Maaliif yoo jenne Kiristoos seeneetu galee keessaa bahee jedheetu dubbata. yaa በር ምንድን ነው የሚለውን ሐሳብ ሊያነሳ እግዚአብሔር ገብቶበት እስከ ዛሬ ተዘግቶ የሚኖር መቅደስ ገዳም የለንም። ሀንጋራ ክርስቶስ ሴኔ ክርስቶስ ኬስ ሴኑ ሰዓትን እሞ በልበል ጩፈሜ መማጅሩ እንጅሩ። ለዚህ ሐሳብ ቅዱስ ኤርምያስ ኢሳይያስ የተናገረውን ቃል ላስታውሳችሁ። ድንግል በድንግልና ጸንሳ በምን አለ? በምን? በድንግልና። ይቻላል ወይ ይህ ልማድ? ከመውለድ በፊት ድንግል መሆን ይቻላል። ከወለዱ በኋላ ግን ያ ተፈጥሯዊ ሕግ ስለሆነ በድንግልና የወለዱን እናቶቻችን የሉ። ሐቁን ስናወራ ዱጋዱ በሳጋፋ ሐሶብዱ ሰሊንዱራ ድርጉማን ከንጅሩ ክርስቶስ የርገለቴ ወቶይነ በቲንስ ድርቦ ከንታቴሞ ቶኮ ከንታን ድንግልተ ህሊና ድንግልተ ነፍስ፣ ድንግልተ ሥጋ ድንግልተ ህሊና። ይህ ከባድ ምስጢር ነው። የተዋሕዶ ትምህርት ያዳን ፎኒን ዱበሮ ከንታት ኢሳይያስ ድንግል በድንግልና አለ እንጂ ድንግል የነበረችው ትወልዳለች አላለም። ያ ብቻ አይደለም፣ ያ ብቻ አይደለም። ይህ ሐሳብ እኛ ስናስበው እንዴት ነው ሊሆን የሚችለው? ከቃላት በላይ ከነገሮች ሁሉ በላይ ነው። ቅዱስ ኢሳይያስ የተናገረው ቅዱስ ሕዝቅኤል ደግሞ ደገመ። ተዘግቶ ይኖራል፣ ክርስቶስ ገብቶበታል ሲባል ይህ ቀጥታ ለእመቤታችን ለድንግል ማርያም የተነገረው ቃል ነው። ስለዚህ እነ ያዕቆብ ማን ናቸው? ቅድም ያነሳናቸው እነዚህ ከየት መጡ? ታሪክን ካለማወቅ የተነሳ ረኮ አንቅነ ቤኩምሳ ወላሉማ ራከንከይ ነጉን ኢላላ ማልጀዱ ጆሌ ማረሚን ጆሌ ጃቀብ ዲሎቱ ሱባ የደብት ነሞን ባየ
ጆሌ ፈወተ ያዕቆብ ዮሳፋ ከየት እንደመጣ ማን እንደነገራቸው ማን እንዳወረሳቸው አላውቅም። ይሄን መጽሐፉ ተዘግቶ ይኖራል። ድንግላት ለዘላለም ስትወልድም ከወለደችም በኋላ ድንግላት ነው ያለው። እነሱ ደግሞ እንደው ተሰናከሉበት ይላል። ዛሬ የሚሰናከሉ በማርያም የሚሰናከሉ ብዙሃን ናቸው። በቅዱሳን የሚሰናከሉ ብዙሃን ናቸው። እያየናቸው ስለሆነ ነው። ይህ የእውቀት ማነስ ችግር እንጂ ሌላ ጉዳይ አይደለም። ስለዚህ ኢሳይያስ የጻፈውን ሐሳብ እነሱ ሰርዞታል ማለት ነው። ወይ አላነበቡ፣ ወይ አላዩ፣ ወይ ዘሎታል ማለት ነው። ወይ ቀይሮታል። የሚገርማቸው አብዛኞቻቸው መጻሕፍቶች አሁን ገባ ላይ የዋሉት በቀላል አማርኛ የተተረጎሙ ቃሉን እኮ አቅልሎታል። በጣም በሚገርም ሁኔታ አማሪ ፈሰልባትን ኪታቦ ለሂ ከመይ ገባር ረገድ ይፈመን ጀቺ ዋቀዮ ኡልፋታፍ ሰልባ ቀባ ማቲ ዋቀዮ ቀባይ ቀላልና ከባድ አለው፣ ደረጃ አለው፣ መጠን አለው፣ ልክ አለው። የእግዚአብሔር ቃል እግዚአብሔር ይመትር ነደሳት ትላለች ቤተ ክርስቲያን። የእግዚአብሔር ቃል እንደ እሳት ያቃጥላል። ቃል እግዚአብሔር ወተት ነው፣ እርጎ ነው፣ ሕይወት ነው፣ ምግብ ነው ይላል እንጂ ቀላል ነው፣ ከባድ ነው፣ ሸክም ነው አይልም። አያችሁ። ስለዚህ የማርያም ልጆች የተባሉት እነማን ናቸው? አሁን መልሱ መመለስ እንችላለን። እነ ያዕቆብ ናቸው፣ እነ ዮሳ ናቸው፣ እነ ይሁዳ ናቸው። ማን ናቸው ታዲያ? እኛ አትሉም እንዴ? እስቲ የማርያም ልጆች ሆናችሁ ማርያም እልል ብላችሁ አመስግኑ። አንድ ነገር አንድ ታምር ልንገራችሁ። ማርያም ልጆች አላት። አዎ አላት። ግን ልጆቿ 6 ብቻ አይደሉም፣ ብዙ ናቸው። በጣም የበዙ ናቸው። ሁሉ የኦርቶዶክስ ምዕመን ሁሉ የማርያም ልጅ ነው። አመስግና እልል ብለ እግዚአብሔርን አመስግን። ማርያም ጆሌ ጃሚት ጆሌ ኩማተመ ሄዱ ቀብት ገረኒን መሼት ይፋተው ጆሌ ማረሚ ጃቆባ ሚት ማረሚ ጆሌ ባየ ቀብቱ ጆሌ ማረሚት ሚቲ ሲን ጆሌ ማረሚት ሚቲ ማሬ ጆሌ ማረሚ ሮ ሁንዱማ ሀደሳ ጃለቱ ወር ማረሚ ጃለተን ኢልመ ኢሼስ ጃለቱ ወር ማረሚን ጅበን ኢልመ ቆፋ ጃለቹ እንደንዳን አንዱን ጥሎ አንዱን አንጠልጥሎ መውረድ አይቻልም። ያለ እናት ልጅ ከየት ይመጣል? ዳይማ በሬው ጃለተን ፍርሼ ወሊም ማለ ጋፈሼን በሬዱ ዱንገተኒ ጋፈ ፍሬ ቀብዱ ሞዮቱ ፈተኒ እንታው ጉድ እንታው እንታአሬ ቶኮ ገተኒ ቶኮ ባተኒ ቶኮ አርኪሰኒ ቶኮ ሞደንገተኒ እንታው የወጃለታ ወሉ በፋና ማለ ሜዋን ስንትማ ጋፈ ጉያ ቃና ሰገሊላ ሃቲ ኬኛ ማረሚን ቆባሼ ሞ ilmሼ ወሊን ደምት ከማን ጋር ነው ሄደችው? በዕለተ ስቅለት ድረስ መስቀል ስለነበረችው ማን ነበረች? ለምን ብቻዋን አልተገኘች? ለምን ከጌታ ውጭ በብቻ ሄደች? ወደ ኢየሩሳሌም በዓልን ለማክበር እናቱም ነበረችና በቃና ዘገሊላ ድንግል ማርያም ነበረች። በቀራንዮ ስፍራ ድንግል ማርያም ነበረች። ታዲያ ምን አስፈለገች? ማሊ በርባች ሴሬ ለፈ ማርያምን እንጅር ጎፍታሪት ያርገበ እንጅር አቁል እንገራቸው በብዛት በጌታ በማስተማሩ ዘመን የሚገርማችሁ ጌታ ሲወለድ እናቱ ከሕፃኑ ጋር አገኙት ይላል። ከማን ጋር አገኙት? ብቻውን ነው? ብቻውን ነው? ዳይማ ሀረ ወሊትን አድርገተን እየነበለ ዳይማ ሀረ ቆመቆማት ያድርገተን ይንጀሉ ዋቄፈንዶ ከሲር ቀብሎ እንደዚህ አይነት አምልኮ የለንም። ምን አልመሰላችሁ ቃሉ? ልጆች አባትና እናታችሁን አክብሮ በዚች ምድር ላይ ዕድሜያችሁ እንዲረዝም ወላጆቻችሁን አክብሩ ይላል። ዋቀ ሀረ ከበጀ አባ ከበጅ ጀደ ከና ዋቀንስነ ዋንተ ዋቅኒሳ ሀረሳ ጫላ እስኒን እንጃለቱ ዱጋሩ መስረት
ሃት ኢልሞሼ ጣላ ኤኙመዩ እንጃለት ዱጋን ስንትመን ሃት ኢልሞዳ ታቴ ሰሬ ታቴ ነማን ጅበምቴ አርያተምቴ ወሊን ቤሎፍቴ ቆራን ባቴ ከሰለ ጉብዴ አምባሻውን ጀቴ ዳይመሽ ጉድፈት ሃና ፈጨበጨባ ገለተገልቻ አዶኒ አከሲን ጅሮ ኢሼኒስ ኢልመሼ ቀበቴ ገሞጂ ግብጽ ኬሰ ወጋሰ ዲፍቼ ጃይላላ ቤሉን ኤቡ ረኮ ሰነ ሁሉ በደንዴሴ ሳምቶታን ረኮን ግድራን ኢረገሄ ኦቶ ቤላኒ ኦቶ ኤቦተኒ ገሞጂ ግብጽ ኬሰ ወጋሰ ዲፍቼ ጃደቴ ቢአኒ ጋፈሳኔ ጅራሰን ኢልመሼ ባቴ ረኮ ግድራ ባዬ ወሊቲን አገርት ዋይ ሃዳ ሃረ ዳልቴቱ ቤክ ዳይምቲ እንደኝ ዮኪን ኢልሚን አሽኔ ዋይ ዳይማ ሂምቤክ የልጅ ፍቅር የልጅ ምንነት የልጅ ዋጋ የሚታወቀው ከወለድን በኋላ ነው። ወልዳችሁ ያያችሁት መመስከር ትችላላችሁ። ረጋ በሁን እንደሱ ዋይ ሃዱማ እና አመስ ደግሞ ጎፍታቱ ጋር ማረሚት አነሬ አቶ አብራ ወዴስታ የትኛው ነው ለማርያም ነው እኛ ለጌታ የምንቀርቡ? እሷ እኮ አታማልድም፣ እሷ እኮ እንደኛው ሰው ናት። ያው በወቅቱ እኛም ብንኖር እንደዚህ እንታደር። አቤት የኛ ኃጢአት፣ የኛ ድፍረት፣ የኃጢአታችን ብዛት። እሷ እኮ በአምላክ ሕሊና ታስባ የምትኖር የነበረችው ነች። ዱበሮ ማርያም ያደማ ቀዮ ቀልቢ ዋቀዮ ያደማ ቱርቴ የጀዳ እንዴት አድርገው ነው መልአኩ እንዳመሰገናት፣ እንዴት አድርገው ነው መልአኩ ያከበራት። አስቡ። በጣም በሚገርም ሁኔታ ደስ በልሽ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው አለ። አትሉ በቶ ለከሳ ፍለተምቴ ከኔብፈምቴዳ ፍሪን ገደሜሰ ኬቲ ከኔብፈሜዳ ያያነ ቀቤቲ ከናን ከንጉተምቴ ገመዲ ጸጋን የተሞላሽ ሆይ ደስ በልሽ አላት። ጸጋን የተሞላሽ ደስ በልሽ፣ ከሴቶች ሁሉ ተለይተሽ የተባረክሽ የተመረሽ ንጽሕት ክብርት ነሽ አላት። ይሄ የመልአኩ ቃል ዛሬ እንዴት ይታጠፋል? ጊዜ ያመጣቸው ሰዎች ነሞተ በርቻን ፍሬ ሀረከ ነገተኒ ኤጋኦፍ ቁልቁሉ ፈኬሰኒ ኦርመሞ ወሬ ደርፌሰን ኩን ጋሪ አከንታን ጆሌ ማረሚ ወሪ ጀደመን ራጂስኬን ቦቆና አፉርተሚ አፉር ወንጌለ ማቴዎስ ቦቆና ኩደ ለማ አፉርተሚ ጃ ወንጌለ ማቴዎስ ቦቆና ኩደ ሰኒ ሸንተሚ ሸኒር ጆሌ ማረሚ ወሪ ጀደመን ጎፍታን ኬኛ ዴቢስ ማል ጀዴ ወሪ ጀቸኮ ኤገን ወሪ ሰገሌ ኮ ነጋን ወሪ አመንታ ኮ ቀበል ኢሳን ኩን ጆሌ ኮቲ ጀላላ ከዚህ ጋር ልጆች በላይ ቃሉን የሚጠብቁ የእግዚአብሔር ልጆች የማርያም ልጆች እንደሚባሉ የጌታን ትእዛዝ የሚያከብሩ እነዚህ ልጆቼ ናቸው፣ እህቶቼ ናቸው፣ ወንድሞቼ ናቸው። እኛ አሁን ወንድማማቾች እንባላለን። ኦቦሎታ ወሌን ጀለም ኦቦሉማን ወሊን አለችው ቆፈምት ወንድማማችነት አብሮ በመወለድ ብቻ አይመጣ። እኛ በብዙ መንገድ ብዙዎቻቸውን አዛምደን የክርስትና እናት፣ የክርስትና አባት፣ የአይን አባት እየተባለ በተለያየ መንገድ አንድ ሰው 7 አባቶች አለው። አባ ይጃ፣ አባ ጃላ፣ አባ ክርስትና፣ አባ ቁባ ዋሜ ቀጅላላ ወረን ኩን ኪታበ ቁልቁሉቲን ወረ ሲረቱ ወሜታይ እስከ 7 ትውልድ ይከለክላል። ፍሮዳ ዱፌ ጃላ ኢጃን ክርስትናትን ወረዱ ፈቀደ ጋይል ኒዶርካ ወልፉዱለ እንደንዳም አከሰራት ላላ ከሄራ ወሉማገል ነምኒ ፉዳ ፌሩማን አካገኙ ቶር በለገቹ ቀባካ አዳትስ አጋገኙ ቶር በለካወት ጋይላ ወልፉዱ ወሪ ወልፍሮን ፈደ አካገኙ ቶር በለካው ቀባጀ ሲሪ ከራ ከነቤኩም በርባቺሳዳ ጆሌ ማረሚ ወሪ ጀደማ ወፍታን ኬኛ ዴቢቺራ ህንዶ ጎንጎራኒ እነዚህ እኮ ተሰናከሉ ይላል። አንፈርድባቸው፣ ተሰናከሉበት። ይሄ የዮሴፍ ልጅ የማርያም ልጅ አይደለም? እናቱ ነው ያዕቆብ ነው ዮሳ። እነዚህ ሌላ ጊዜ ያዕቆብ ማን ነው? ዮሳ ማን ነው? ይሁዳ ማን ነው? በሌላ ጊዜ መመለስ እችላለሁ። ያን ታሪክ ውስጥ ከገባን ሰዓታችን ስለማይበቃን እንግዲህ የማርያም ልጆች
የተባሉት ዛሬ እኛ መሆናችንን ልናውቅ ያስፈልጋል። አሁን ማርያም ልጆች አሏት ካላችሁ አዎ አላት። እነማን ናቸው? ያዕቆብ፣ ዮሳ የሚባሉ ብቻ ሳይሆን ሁሉ የኦርቶዶክስ እምነት ተከታይ ሁሉ ወንዱ የማርያም ልጅ፣ ሴቷ የማርያም ልጅ መሆናቸውን አረጋግጡ። ጠላት ቅጥል ይበል፣ እርር ድብን ይበል። በቃ ዲን ያጉበቱ ማርያም ልጆሌ ጃወቶ ይንተይን ለኮፍሳ ይንቀበኒ ኦርቶዶክስ ተዋሕዶ ሆርዶፉudhaan seera ishii kan bulan seera waaqayyoo kan eegan hundu ijoollee maaramiiti ittiin jedha diinaa gubatu. Diinni gubata moo gubatu? Diinaa gubatu ni jedha waaqayyoon galateessaa galateessaa ta'u. ስለዚህ ማርያም ልጆች አላት። ማርያም ijoollee qabdi. Eenyuun qabdi? Nama meeqa isaa? Ortodoksii hundaa jedha. Nama meeqa isaa? Hunduma keenyaa jedha. Waan ijoollee maaramii taataniif, waan isin ishee jaalattaniif, isheen isin jaalatti, ilmi isaas isin jaalata. Eebbi ilma ishii araarsummaan ishee hunda keenya duuka haa ta'u. Ilmi jedha galateessaa waaqayyoof galanni haa ta'u. Carrishallo. Isa beekuuf kun dhaamsaa, isan beekne immoo kunuun aarsaa jedhe namni baay'ee aaruu danda'a.